ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ደግሞ ጸጉር ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰውኩን ውሸላ ደግሞ ይኑር። ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሳይንስ የመጽሐፍ እያነብኩ ነው። ሰው ልጅ ወጣት ነው ካልበዳ ይሞታል። አንተ አሁን መሟቻ ቅርብ ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ ትጨርሳለህ። አንተን ማመን አይቻልም። 32 አይን አለው የእግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አልመክረው። አሁን አንተ አግባ ገርል ፍሬንድ ያዝ። ተመለስ። አሁን አብይ ምንም አያደርግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር። እሺ ታዲያ እሺ ቆይ እስኪ ፈልግልኝ። አንተ መጀመሪያ ሃይማኖትን ቀይር። ጸጉሩን ተላጭ። እንደ እውነት ነው የምልህ። ወደ ነበረች ወደ ቀደምት ኦርቶዶክስ ተመለስ። ቄደር ተጠመቅ። እንደ እውነታ የእውነት ነው የምልህ። እግዚአብሔርን አስበድ። ምናልባት በአንተ በኩል ላገኝ እችላለሁ። እስኪ ፈልግልኝ። መጀመሪያ ሃይማኖትን ቀይር። ያንተን 32 አይነት ማምጥኖት ሴታት ነው። እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም። ቤተልሔም እናገባ። ቤተልሔም ማና ቤተልሔም ቅዳሜ ገበያ አይችላትም። ዳዊት እኮ ተናግሯል። ነቅናቂ ናት ብሏል። ትችላታለህ? ገልብጣ ትለበልብሃለች። አይችላትም። እሷ እኮ ቁማር ተበልታ ስትገባ ከነጫሟና ቦርሷ ሻወር ትወስዳለች ያለ ባሏ የቀድሞ ባሏ። ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ትችላታለህ?